የስልካችን ስቶሬጅ ሜሞሪ ፉል እንዲሆን ከሚያደርጉት ነገሮች ውስጥ አንዱ ጉግል ክሮም ነው። ጉግል ክሮም ማንኛውንም ዳታ ሴቭ በማድረግ ስልካችን ሜሞሪ ስቶሬጅ ፉል እንዲሆን ማድረግ ይችላል። የጉግል ክሮም ትልቁን ቦታ በስልካችን ሜሞሪ ላይ የሚይዘውን እንዴት አድርገን ማስተካከልና ማንኛውንም ስልካችን ላይ የምንጠቀመውን ዳታ በሙሉ ሴቭ አድርጎ እንዳያስቀምጥ ማድረግ እንችላለን። መጀመሪያ ጊዜ በዚህ ቻናል ይህንን ቪዲዮ ያያችሁ ከሆነ እስካሁንም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን ኦን በማድረግ ዶትር እንድትከታተሉን እየጠየቅኩኝ ዛሬው ቪዲዮአችን ጉግል ክሮም ስልካችን ላይ የምንጠቀመውን ማንኛውንም ዳታ ሰብስቦ በመያዝ የስልካችን ሜሞሪ ፉል እንዲሆን ማድረግ ይችላል። ስልካችን ፉል እያለ የሚያስቸግረን ከሆነ ፍሪ ስፔስ ስልካችን እንዲኖረው ማድረግ የምንፈልግ ከሆነ ይሄንን ቪዲዮ በማየት ማስተካከል ትችላላችሁ እያልኩኝ ወደ ጉግል ክሮም እንመጣለን። ጉግል ክሮም አፕሊኬሽንን አንድ ጊዜ በመጫን እንገባለን። ጉግል ክሮምን ከፍተን ከመጣን በኋላ ላይ 3 ነጠብጣብ አለች። እቺኛይቷን 3ቷን ነጠብጣብ እናካታለን። የተጠቀምናቸውን ነገሮች ማየት ከፈለግን ሂስቶሪ ውስጥ ስንገባ እዚህ ጋር ሂስቶሪ የምትል እናገኛለን። እስካሁን ስንጠቀም የነበረውን ነገር በሙሉ ሰብስቦ በመያዝ ያስቀምጠዋል ማለት ነው። ይሄ ደግሞ ከፍተኛውን የስልካችንን ሜሞሪ በመያዝ ብዙ ቦታ ይወስዳል ማለት ነው። የሚጠቅመን ሊሆን ይችላል፣ የማይጠቅመንም ሊሆን ይችላል። ድሌት ማድረግ ከፈለግን ማድረግ እንችላለን ማለት ነው። ይሄኛው እስካሁን ስንጠቀም የነበረውን ነገር ሰብስቦ በመያዝ እዚህ ስር በእንደዚህ አይነት መልኩ ያስቀምጥልናል ማለት ነው። ወደ ኋላ በመመለስ አሁንም እቺን 3ቷን ነጠብጣብ በመንካት እንገባለን። በብዙ አይነት መንገድ ለስልካችን ፍሪ ስፔስ መፍጠር እንችላለን። ከዛ ውስጥ ይሄም ዋነኛው ነው። ኋላ ከተዘረዘሩት ውስጥ ወርታች በመውረድ ሴቲንግ የምትል እዚህ ጋር እናገኛለን። ሴቲንግ አንድ ጊዜ በመጫን እንገባለን። ሴቲንግን አንድ ጊዜን ተጭነን ከገባን በኋላ ወርታች ስክሮል ማድረግ ሳይት ሴቲንግ የሚለውን እናገኛለን። ሳይት ሴቲንግን በመጫን እንገባለን። ከተዘረዘሩት ውስጥ ወርታች በመውረድ ዳታ ስቶሬጅ የሚል እናገኛለን። ይሄ የዳታ ስቶር ማንኛውንም በጉግል ክሮም አማካኝነት ስንጠቀም የነበረውን ወይንም ደግሞ በዚህ ዲቫይስ በዚህ ስልካችን ላይ የምንጠቀመውን ነገር በሙሉ ስቶር እዚሽ ጋር ሰብስቦ ይዛል። ዳታ ስቶር የሚለውን አንድ ጊዜ እንጫናለን። የተጠቀምናቸውን ዌብሳይቶች በሙሉ እዚህ ስር እናገኛለን ነው። እያንዳንዳቸው ምን ያክል ቦታ እንደወሰዱብን በማሳየት የነዚህ ሁሉ ድምር አንድ ላይ ሲመጣ በጣም ከፍተኛ የሆነ ቦታ ይይዝብናል። ለስልካችን ድሌት ማድረግ ወይንም ደግሞ ማጽዳት ከፈለግን ድሌት ኦል ዳታ የሚላለ ድሌት ኦል ዳታ የሚለውን አንድ ጊዜ በመጫን ስልካችንን ክሊር ማድረግ እንችላለን ማለት ነው። ፍሪ ስፔስ የምንፈልግ ከሆነ ይሄኛውን ድሌት ኦል ዳታ የሚለውን ድሌት በማድረግ ለስልካችን ፍሪ ሜሞሪ ስፔስ እንፈጥራለን ማለት ነው። ድሌት የሚለውን በምንጫንበት ሰዓት ኤኒ ኦፍላይን ዳታ ዊል ቢ ዲሌትድ ይለናል። ድሌት እናደርገዋለን። እነዚህን ድሌት በማድረግ ለስልካችን ተጨማሪ ሜሞሪ ስፔስ እንፈጥራለን ማለት ነው። ይሄንን በምናደርግበት ሰዓት እስካሁን ስልካችን ላይ ሲጠራቀም የነበረው ነገር በሙሉ ስልካችንን ስሎ ያደርገዋል። ስልካችን ላይ የሚጠራቀሙ ነገሮች ስልካችን ስሎ እንዲሆን እንዲያዘግሙ ፈጣን እንዳይሆን ያደርገዋል። ቪዲዮአችንን ከመጨረሳችን በፊት አንድ ሴቲንግ ላሳያችሁ። ከዚህ ጋር ተያይዞ አሁንም አንድ ሴቲንግ ማስተካከል ይኖርብናል። ወደ ሴቲንግ በመምጣት ሴቲንግ ይሄኛውን ሴቲንግን አንድ ጊዜ በመጫን እንገባለን። ሴቲንግ ስር ከመጣን በኋላ ወርታች በመውረድ ጉግል ሰርቪስ የሚለውን እዚህ ጋር እናገኛለን። ጉግል ሰርቪስን አንድ ጊዜ በመጫን እንገባለን። ጉግል ሰርቪስ ስር የኢሜል አካውንታችን አለ። የኢሜል አካውንታችንን አንድ ጊዜ በመጫን ማኔጅ የጉግል አካውንት የሚለውን አንድ ጊዜ እንጫናለን። አሁንም ማኔጅ የጉግል አካውንት ስር ከመጣን በኋላ ዳታ ኤንድ ፕራይቬሲ የሚል እንፈልጋለን። ዳታ ኤንድ ፕራይቬሲን እዚህ ጋር እናገኛለን። አንድ ጊዜ በመጫን አሁንም እንገባለን። ዳታ ኤንድ ፕራይቬሲ ስር በርካታ ሴቲንጎች አሉ።
ከዚህ ውስጥ ዌብ ኤንድ አፕ አክቲቪቲ የሚለውን አንድ ጊዜ እንጫናለን። ስልካችን ላይ ሰርች የምናደርገውን ነገር የምንጠቀመውን ነገር ዳታ ሰብስቦ እንዲያስቀምጥ ፍቃድ የምንሰጥበት ቦታና እንዲሁም ደግሞ የተጠቀምናቸውን ነገሮች ሴቭ አድርጎ እንዳያስቀምጥ ጠቀመው ነገር ሴቭ አድርጎ እንዳይጨናነቅና ፈጣን እንዲሆን ማድረግ የምንችልበት ይሄኛው ሴቲንግ እዚህ ጋር ኦን ሆኖ ነው ያለው። ኦን ሆኖ ካለ ሴቭ ያደርገዋል ማለት ነው። የምንጠቀመውን ሰርች የምናደርገውን ማንኛውንም በዚህ ዲቫይስ ላይ የምንጠቀመውን ነገር ዳታ ሰብስቦ ያስቀምጣል፣ ሴቭ ያደርገዋል ማለት ነው። እዚህ ጋር ኦን ሆኖ ቲክ ተደርጎበታል። እንዲሁም ደግሞ እዚህ ከፊት ለፊት ላይ ደግሞ ተርን ኦፍ የሚል አለ። የምንጠቀማቸውን ነገሮች ስቶሪድ እንዳያደርግ ኦን ሆኖ ነው ያለው። ኦን ላይ ነው ቲክ የተደረገው። ስለዚህ ኦፍ እናደርገዋለን። ማንኛውንም ዌብሳይት እና አፖች የአፕ አክቲቪቲ ሴቲንግስ ኦፍ ይሆናል ማለት ነው። ሴቭ አያደርግም። እችኛቷን ኦፍ እናደርጋታለን። አሁን እዚህ ጋር እንደምትመለከቱት ቅድም እዚህ ጋር ኦን ሆኖ ነበር ያለው፣ አሁን ደግሞ ኦፍ ሆኗል። ይሄ ፋይዳው ለስልካችን ፍሪ ሜሞሪ ስፔስ መፍጠር ብቻ ሳይሆን ስልካችን ስታክ እንዳያደርግና ፈጣን እንዲሆን ማድረግ እንችላለን ማለት ነው። ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ወንድሞቻችሁ አድርሱ እያልኩኝ የዛሬው ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።